ተናስተልን ይህ በጨፌ ሚዲያ በየሳምንቱ ወቅታዊ ጉዳዮች ላይ የምንወያይበት ፕሮግራም ነው። ዛሬም እንደተለመደው ወቅታዊ ጉዳዮች ላይ ማብራሪያ ሊሰጡን የጨፌ ህብረት ስራ ወጣቶች ማህበር ፕሬዝዳንት አቶ ሰኚ እንዳሹ ስቱዲዮአችን ይገኛሉ። በዚህ ሳምንት በጨፌ ህብረት ስራ ማህበርም በአገራችንም በአህጉራችን ምን ተደረገ ምንም እንዳስስ ይሆናል። መልካም ቆይታ። አቶ ሰኚ እንኳን በሰላም መጣ። እንኳን በሰላም መጣህልኝ። እንዴት ነበር ሳምንቱ? ሳምንቱ እንግዲህ ያው እንደተለመደው ነው። ጥሩ ነገሮች ላይ አለን። እጅግ በጣም አንደኛ ግብ ምን መጣበት እቅዳችን ታቅዶ ነገር ግን እቅዱ ወደ መራመድ ነፍስ ፈጥሮ መራመድ ወደ መጀመርበት ሂደት ላይ ያለነው። ከሱ ጋር ተያይዞ እጅግ በጣም አብዛኛው ጊዜ ወጣቶችን ያላቀፋ ወጣት ሴትና ወጣት ስንል ሁለት ቦታ ነው የሚካፈለው። ወጣት ሴቶችና ወጣት ወንዶችን ያላቀፉ አደረጃጀቶች የነበሩትን የህብረት ስራ ማህበራትን ማዘመን ላይ ከሱ ጋር ተያይዞ ጨፌ እንግዲህ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት እንደመሆኔ መጠን ባለራዕይ ነኝ። ራዕይን ደግሞ እንዴት ነው የሚያንጸባርቀው፣ እንዴት ነው የሚያራምደው፣ እንዴት ነው ስራ ላይ የምናውለው የሚለውን ማህበሩም እንደ ማህበር ጨፌም እንደ ጨፌ እኔም እንደኔ እንግዲህ በፈጣሪ አገዛ ማድረግ ያለብንን ሁሉ ህግጋቶች ጋር እየመጣን የሄድንበት ቢሮ ጨፌ ሳኮ ኮፕ የሚለውን ሲስተሙን በመዘርጋት ላይ ነበር የቆየ ነው። አሁን ቅድመ ሁኔታን ጨርሰናል። ቅድመ ሁኔታ ጨርሰን ፊሽካም ነፍተናል። ፊሽካ መንፋታችን ለአባላት ነው። ወደ 22600 አባላት ተጠባባቂ የፍላጎት ለየታ ላይ ነበር። የፍላጎት ለየታ 22600 መዝግበናል። እቅዳችን በዚህ 27 ወር ውስጥ 25000 ፍላጎት ለየታን እናደርጋለን ብለናል። ጨፌን እንግዲህ ለየት የሚያደርገው ሁሉ ጊዜ ባለ አዲስ ራዕይ ባለ አዲስ ስራ መስኮችን የምንዘረጋበት ነው። እንዲሁም ከዚህ ጋር ተያይዞ ጨፌ ሴኩሪቲ ኤጀንሲ ጥበቃና ጽዳት ኤጀንሲንም የጨፌን ብራንድ በሁሉም መስመር የምንራመድበት ይሆናል። አሁን እንግዲህ ሴኩሪቲ ላይ ኳሊቲውን የጠበቀ ሴኩሪቲና ጽዳት ጥበቃና ጽዳት እንዲሁም ደግሞ ዘርፈ ብዙ ጉዳዮችን የምንሄድ ይሆናል። በራዕያችን መሰረት በእቅዳችን መሰረት የምንራመድ ይሆናል ማለት ነው። በዚህ ሳምንት በዚህ ነው ያለፋችሁት? በዚህ ሳምንት በዚህ ነው ያለፍነው። ጥሩ። እስቲ ጨፌ ህብረት ወጣቶች ስራ ማህበር የሆነ መግለጫም አውጥታችሁ ነበር። መግለጫው እስቲ በምን አይነት ነው የምትተነትኑልን? እስቲ ዝርዝሩን እንድትገልጹልን ፈልጌ። ጨፌ መግለጫ ወጣቱን ያው የመግለጫው ይዘት ጨፌ ሳኮን ለመመስረት ከዚህ በፊት መመስረታችን ይታወቃል። ጨፌ ሳኮ ማለት ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ማለት ሁለገብ ነው ብለን ስንል ሁሉንም ነገሮችን በአንድ አይነት መስመር መሄድ ማለት አይደለም። ጨፌ ሳኮ ኮኦፐሬቲቭ ፋይናንስን በተመለከተ ቁጠባና ብድርን ለብቻ ሰርቲፋይድ ማድረግ አለብህ። ፍላጎቱን ለይተህ በራሱን የቻለ ጨፌውኑ ስር ሆኖ ከጨፌውኑ ጋር የሚሄድ ይሆናል። ነገር ግን ከጊዜ በኋላ ማርች የምናደርግ ቢሆንም ለጊዜው ግን ራሱን ችሎ መመስረት አለበት። ይሁን እንጂ ግን ከኛውኑ ውስጥ ያሉት ናቸው። እሱን ስንመሰረት እንግዲህ በአዋጅ 985 2009 መሰረት በዚህ በአዋጁ ውስጥ በተቀመጠው መሰረት ፍላጎትን መሰረት ያደረገ ለአባላት ጥቅም ለማስጠበቅ እንዲሁም የጋራ መኖሪያ ቤት ህብረት ስራ ማህበርን በምናደርግበት ጊዜ በምንገነባበት ጊዜ አስቀድሜ መቆጠብ አለብህ። ቆጥቡ፣ ቤት ስሩ፣ ቆጥቡ፣ መኪና ግዙ፣ ቆጥቡ፣ ማህበር እንደ ማህበር ተጠቀሙበት ነው። ጥቅማችሁን ለማረጋገጥ ማንኛውም ሰው
መደራጀት አለበት። ለእያንዳንዱ ደግሞ ሌጋል ባክግራውንድ ሊኖረው ይገባል። ሌጋል ባክግራውንድ የሌለው ነገር ሁል ጊዜ ሄዶ መፈረካከሱ አይቀርም። አሁን ግን ይሄንን አዋጅ አዲሱ አዋጅ ተግባራዊ እስኪሆን ድረስ በዚሁ አዋጅ መሰረት ማህበራችንን መስርተናል። አዋጅ 985 2009 መሰረት ያደረገ በ2012 ዓመተ ምህረት የተመሰረተው ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ትላልቅ ጀብዱ ስራዎችን ሰርቷል። አሁን ደግሞ ጨፌ ሳኮ የአባላት ጥያቄ ብድርን እየጠየቁ ስለሆነ የሚያስበድረን መሰረታዊ የህግ ረድፍ አልነበረውም። መሰረታዊ የህግ ረድፍ እንዲኖረንና የህጉ መስመር እንዲኖረን ለዛም ብለን ደግሞ አሁን እንደምታዩት እንግዲህ ጨፌ ሳኮን መስርተንለታል። ሁሉንም ማሄድ ያለበትን 30% ይቆጥባል አንድ ሰው፣ 70% ይበደራል፣ የተለያዩ ስራዎችን ይሰራል። የግድ ትላልቅ በሚሊዮን ቤት የሚቆጠር ሳይሆን 30 ሺህ ብር የቆጠበ ሰው 70 ሺህ ብር ተበድሮ ስራ መጀመር ይችላል። ምን ይሰራል የሚለውን ስራ አይነቶችን መርጦ ካመጣ አሰልጣኞችንም አዘጋጅተንለታል። በትክክል በስነ ስርዓት በዘርፉ ፋክሽናል ማድረግ የሚችሉትን አካላቶችን በፕሮፌሽናል የተሟሉ ረጅም የስራ ልምድ ያላቸው ሰዎችን በቅጥርም በምርጫም ያደረግንበት ሁኔታዎችና የምናሟላበት ይሆናል። ወደ 25 ሰዎች ይፈልጋሉ። እንግዲህ ይሄ መዘርዘሩ በየብራንቹ ላይም 36ቱም ብራንቾቻችን ላይም ከጨፌ ወጣቶች ሁለገብ ህብረት ስራ ማህበር ጎን ለጎን ቢሮ ይከፈታል። ጎን ለጎን የቁጠባና ብድሩም ይከፈታል። ይህ አዋጅ ከስንት ጊዜ ድረስ ነው በየቦታው የሚከፈተው? በየቦታው ከዚህ ከ6 ወር በኋላ ማለት ከኛ ከሚቀጥለው ወር ጀምሮ በ6 ወር ውስጥ ሁሉንም ነገሮችን ዘርግተን ሲስተሙንም ዘርግተን ኮምፒውተራይዝድ አድርገን ሲስተሙንም በኮፕ ሊንክ ጨፌ ሳኮ ኮፕ ሊንክ የሚባል አፕሊኬሽን አለ። በአፕሊኬሽን ሰዎች ግድ ሰነድን ሰብስቦ እዚህ መምጣት አይጠበቅባቸውም። እዛው ባሉበት ሆኖ በአፕሊኬሽን ኦንላይን ላይ ፕሮሰስ ማድረግ ይችላሉ። መቆጠብም የሚችሉትም በወር የሚቆጥቡትንም በደንብ አስቀምጠናል። በወር የሚቆጥቡት የመኖሪያ ቤቱም አለ፣ የዚህኛው የቁጠባና ብድሩም አለ የስራውም። እንግዲህ ይሄ አዋጅ በኢፌዴሪ ህዝቦች ተወካዮች ከጸደቀ ጀምሮ ከዚህ ከኢፌዴሪ ህገ መንግስት ውስጥ በወጣው መሰረት ነው። በኢፌዴሪ ህገ መንግስት በአንቀጽ 27 ንዑስ ሀ መሰረት ማህበራቶች ሲቪክ ማህበራቶች በየትኛውም አቅጣጫ የመደራጀት መብት አላችሁ። ከፖለቲካ ነፃ ሆኖ የትኛውንም ፖለቲካ መንካት አይችሉም። በዚህ ልክ ይሄዳሉ ማለት ነው። በዚህ መሰረት አድርገን ነው የተደራጀ ነው። ከወንጀልና ወንጀል ነክ ራሱን በተጠበቀ መሰረት ነው። ስለዚህ ጨፌ ኤክስፖርት ኢምፖርትንም በተለያየ መስመሮች እያሰፋን እንሄዳለን። ይህን ስንል ግን ወጣቶቹን ዘርፈ ብዙ ወጣቶችን በተለያየ ስራ ዘርፎች እያሰራ ካልሆነ በስተቀር ፖለቲካዊ አመለካከትን ይዘትን አንጸባርቁም፣ እንዲሁም አያዘምኑም። ኋላ ቀሪ ጭፍን ጥላቻ ላይ የተመሰረተ የፖለቲካ ምህዳርን የሚሹት እውቀት የለውም፣ ግን የፖለቲካ ምህዳርን ይፈልጋል። እውቀትን በሙቀት ላይ ስትጨምርበት ያሳብዳል። ሙቀትን ግን በእውቀት ላይ ስትጨምርበት ያሟሙቃል፣ ያነሳሳል። አሁን አብዛኛው እውቀት የለውም፣ ነገር ግን ሙቀት ላይ እውቀትን ይጨምራሉ። ምን ይላል መሰለ ሳይንስ፣ ትንሽዬ እውቀት ትልቅ ጥፋት ታጠፋለች ይላል። ትንሽዬ እውቀት ትልቅ ጥፋት ታጠፋለች ይላል እና በዛ መሰረት ጥንቃቄ ያስፈልጋል። አወኩኝ ተመቸኝ በጀኝ ብለህ ሁሉም ነገር ውስጥ የምታንቦጨራርቅ ከሆነ መስመር ትለቃለህ። ኮኦፐሬቲቭ ነው። ከየትኛውም ፖለቲካ ነፃ ሆኖ ገለልተኛ ሆኖ መሄድ ያለበትን አገራዊና አፍሪካዊና ዓለም አቀፋዊ ይዘቶችን ይዞ ማህበራዊ፣ ኢኮኖሚያዊና ባህላዊ እንዲሁም ዘመናዊ የፖለቲካ ማሳለጫ መስመር ነው። ኮኦፐሬቲቭ ለፖለቲካም ለሁሉም ነገር
ፍቱ መድኃኒት ነውና ኮኦፕሬቲቭን በሁሉም አቅጣጫ ማደራጀት መልካም ነው ላለው አመሰግናለሁ። ጥሩ አቶ ሰኚ ጥሩ አድርጎ ነው ያብራሩልን። እስቲ እዚህ ላይ አንድ የምትጨምሩልን ከምንም ፖለቲካ አመለካከት ወጣቱ ነፃው ነው ከእናንተ ጋር እንዲሰራ ስልጠና ወይንም በምን መንገድ ነው ወጣቱን ልታስረ የሞከራችሁበት መንገድ አለ? አዎ አንደኛ ከዚህ ከሁለት ዓመት ከዚህ ከአምና ጀምሮ ዘንድሮ ነው እንጂ ያላደረግነው በ2017 ብዙ ጉባኤ ያላካሄድንም እንጂ ያለፉትን 3 ዓመታቶችን በሙሉ በየ6 ወሩ በየአቅጣጫው ሁሉም ዞኖች ላይ ክልሎች ላይም ስልጠና ሰጥተናል፣ ግንዛቤ ሰጥተናል። ከዛ መልስ ግን በጨፌ ቲክታክ ላይ በላይቭ በሳምንት 2 ቀን እንዲሁም በፌስቡክ ማክሰኞና ቅዳሜ ማክሰኞና ሐሙስ ከሰዓት ማታ ላይ ከስራ ሰዓት በኋላ ስለዚህ በዚህ መከታተል ይችላል። በዚህ እናደርጋለን። በፌስቡክም እንገባላችኋለን። እንደዚሁም በዩቲዩብ ቻናላችንም ሰጣችኋለን። ቻናሎቻችን በሙሉ ክፍት ናቸው። ጥሩ በዩቲዩብ ቻናላችን ጨፌ ሚዲያ ብላችሁ ሰብስክራይብ አድርጉ። ይሄንን የስራ ውጤቶችን እድሎችን እንድትጠቀሙ በዚህም እኛም እንደ ሚዲያ መልእክት እናስተላልፋለን። ፕሮግራማችን ወቅታዊ ጉዳይ ከመሆኑ አንፃር ሌላ እንድትነትንልኝ የፈለኩት የአገር ጉዳይ የህወሓትና ምርጫ ቦርድ ጉዳይ እንዴት አየው? ምርጫ ቦርድ ህወሓትን አግደዋል። እሱ ነገር እንዴት ተመለከትከው? ምርጫ ቦርድ እንግዲህ ምርጫ ቦርድ በኢፌዴሪ ህገ መንግስት በተሰጣቸው ስልጣን መሰረት ምርጫ ቦርድ በግለሰቦች የሚመራ አይደለም፣ ህዝባዊ ያለው ነው። እንዲሁም ደግሞ ሀገራዊ መሰረታዊ ስልጣን ያላቸው ናቸው። የምርጫ ጊዜ ራሱ የሚመድብ ራሱ ምርጫ ቦርድ ነው። እንዲሁም በሀገሪቷ ውስጥ ተንቀሳቅሶ ስለ ህዝብም ስለ ክልልም ስለ አገርም ስለ ህገ መንግስትም ማውራት የሚችሉት ህጋዊ የሆነ ህጋዊ አደረጃጀት አደረጃጀት ያላቸው ናቸው እንጂ ያላቸው ሳይሆን ህጋዊ አደረጃጀት ያላቸው ናቸው። የሀገሪቷ አገረ ገዢ መንግስት ኮንትራት በገባ መሰረት ለሀገሪቷ ህዝብ ለሀገሪቷ ህገ መንግስት ለሀገሪቷ ፓርላሜንት ኮንትራት ፈርሞ ለ5 ዓመት ፈርሞ እስከገባ ድረስ ህጋዊ የሆነውን ፓርቲዎችን ህጋዊ የሆኑ ፖለቲካ ፓርቲዎች ጋር ሀገሪቷን ማምራት ማመካከር ስለ ሀገሪቷ ነገ ጎዳናን አጀንዳን መጠየቅ አካሄድን ማወያየት ሀገራዊ ስሜት ያላቸውን ህግን ተቀብለው አብሮ ያሉትን ማሳተፍ ይችላል። ምርጫ ቦርድ አንድና አንድ ነው። እሱም ማሟላት አለበትን ከምርጫ ቦርድ ሬጅስትር ለማድረግ ለመመዝገብም የምታሟላቸው መስፈርቶች አሉ። ምክንያቱም መስርቴንም አልፈናል እናውቀዋለን። በታሪክ ለመመዝገብ የምታሟላችሁ መስፈርቶች አሉ። ያን ከአሟላ ህጋዊነትህን አረጋግጠህ ትሄዳለህ። በዛው ልክ ደግሞ ካረጋገጥክ በኋላ የምርጫ ቦርድ ስነ ምግባር ፑል አለው፣ መመሪያዎች አሉ። እንግዲህ አሁን አላውቀውም እንጂ በህገ መንግስት በተሰጣቸው እንዲሁም በምርጫ ቦርድ አዋጅ በተሰጣቸው አዋጅ መሰረት የፓርቲዎች መመስረቻ አዋጅ ባለው መሰረት በዛ አዋጅ ውስጥ በህዝቦች ተወካዮች ምክር ቤት በህግ አውጪዎች በፌዴሬሽን በጸደቀው አዋጅ መሰረት ያንን አዋጅና ህግን ተግባራዊ ማድረግ ግድ ይለዋል። ያንን ጥሶ የተገኘውን ፓርቲ ያስጠነቅቃል። ለምሳሌ ጉባኤ ማስኬድ፣ ሁለተኛ ተመሳሳይ መሰረታዊ የሀገረ መንግስት ጋር ከሀገረ መንግስት ገዢ መደብ ጋር ምን ያህል ግንኙነት አለው ቁርኝት አለው። እንግዲህ ለምሳሌ ህወሓትን ብትመለከተው ህወሓት በነበረበት ዘመን ኦህዴድም ነበረ፣
ደኢህዴንም ነበረ፣ ብአዴንም አለ። አራቱ ብሔራዊ ድርጅቶች ብቻ በነበሩበት ዘመናት ሌሎቹ ከኋላ ተሰላፊ ከፊት ተሰላፊ እነኚህ አጋር ተብሎ ነበር የሚታወቀው። አሁን አጋር ሳይሆን አሁን አብሮ ወሳኝ አመራር ናቸው። አብሮ በጋራ በአስተዋጽኦ ነው የሚሰሩት። አሁን ራስ በራስ ማስተዳደር ነው። ህገ መንግስትና ህገ መንግስት መብት ተከብሮላቸው ነው የሚሄዱት። አጋሪነት የሚባል አማርኛ የለም። የዚህ ክልል ብልጽግና የዛ ክልል ብልጽግና የክልሎች ብልጽግና ፓርቲዎችን ነው ይዞ የሚሄደው እንጂ የኦሮሚያ ብልጽግና ፓርቲ የክልል ብልጽግና ፓርቲ ነው እንጂ የሚባለው ኦዲድም የለም። ኦዲድ ከኦዲድነት ሲሻሻል ኦዲድ ወደ ኦዲፒ ነው የመጣ። ብአዴንም ወደ ኢዳፓ መጥቷል። ሁሉም በዛው ልክ ሲመጣ ነገር ግን ህወሓት ምንም አይነት መሻሻያ የለውም። ከጊዜ ጋርም ከትውልድ ፍላጎት ጋርም እኔ አሁን የሚሰጋው የህወሓትን ምንድነው ምርጫ ቦርዱ አሁን ከእድሜ ጠገብነት አንፃር ላይሰንሱንም ምኑንም ጉባኤውንም ማስኬድ ስላልቻሉ ጉባኤ አላስኬድም አላደረጉም። ለገዢ መደብ ፓርቲም ውክልናን አላኩትም። እንደገና ደግሞ ከገዢ መደብ ፓርቲ ጋርም የትግራይ ብልጽግና ብሎ የተመሰረተውንም እውቅና እየነሱ ስለሆነ ለወደፊቱ ለውጥ የተጠማ ወጣት ስላለ ፈንቅል የሚባል አደረጃጀት አለ። ፈንቅል የትግራይ አደረጃጀት አለ። የትግራይ ወጣቶች የሚባል ፈንቅል አለ። በህወሓት ነው የተቋቋመው ወይስ ነው? ፈንቅል ራሱን የቻለ ለውጥ ጥማተኛ። ለምሳሌ ቀድሞ ቄሮ እንደምንባል ኮርማ በሬን ወግቶ ገደለው የሚባል ነገር አለ። አሁን እነኚህ ወጣቶች ያንግ ናቸው። ፍላጎታቸው ከዘመን ጋር ነው የሚሄዱት። ዓለም አቀፋዊ መልከታ ውስጥ ናሉት። እነኛ እዛው ላይ ቆሙ። እነኛ አባቶች ደግሞ እዛው የአባትነት ፖለቲካ ውስጥ ናሉት። የዛው የወያኔ ሓርነት ከወያኔ ሓርነት ወደ ህወሓት ከህወሓት ደግሞ አሁንም ቢሆን እዛው መፈክራቸው ሁሉ ጊዜ ታስታውስ እንደሆነ ያለፈውን 3 ዓመት 27 ዓመት ሲፋለሙ በነበሩ ጊዜ 4 ዓመት እንኳን ንቅናቄው የኢትዮጵያ ወጣቶች ንቅናቄ ሲንቀሳቀስ ቄሮም የጀቶም ዘርማን አራቱ በጋራ ሆኖ ንቅናቄ በሁሉም ስንነሳሳ ፈንቅልም ከዛ ተነስቶ ነበር። ፈንቅልን ይዛው አይኑን አጠፉት። በወቅቱ ደምዛውን አጠፉት። የወጣት አደረጃጀት ሳይመሰረት ነው እንጂ ከተመሰረተ በኋላ እሳት አዳፍኖ እሳትን እንደተቀመጠ ነው የሚቆጠረው። ሼፕ አድርጎ መፍት መስጠት ነው። አሁን እነኚህ አባቶች ወይ በጦረታ ወይ በእርጅና ወይም በጦርነት ካልሞቱ የመሪነት አባዜ አይለቃቸውም። መመራት እነሱን የሚገላቸው ነው የሚመስላቸው። ስለዚህ ጠቅላላ ጉባኤ ያካሄደው ይቅርታ ጠይቆ በክልሉ ለገዢ መደብም የትግራይ ብልጽግናን መስርቶ ህወሓትን ያስቀጥላለሁ የሚል ለብቻው ያው የኦሮሞ ነጻነት ግንባርም እኮ ፓርቲ ሆኖ ኦነግ ሆኖ ለብቻው አለ። ስለዚህ ኦነግነቱን ህወሓትነቱን በዛው መቀጠል ይችላል። እንደ ካፋ ሆኖ እንደ ሌሎችም በዛ መቀጠል ይችላል። ህወሓት ከፈለገ ተቃዋሚ ሆኖ መቀጠል ይችላል። ነገር ግን የትግራይ ብልጽግናን መስርቷል፣ መጥቷል። ኦኬ ወስዶታል። የትግራይ ብልጽግና አለ። አሁን አግሪመንቱም ስምምነቱም አሁን ያበቃ ይመስለኛል። ይሄ ብቻም አይደለም። የድርድዋም አሁን ድርድዋ ላይ ወከባ ለማንሳት ፈልገው የነበሩት የነኛ ሆኑ የርጅራጆች ናቸው። የቀድሞ አመለካከት ያላችሁ የለውጥ ጥለኛ ያሉት ከለውጡን ወደ ነውጥ ለመቀየር ያንግ የሆነ ዕውቀት የተሞላ ህዝብ ውስጥ የገባ ህዝቡ ውስጡ የገባ መሪን ለመጥላት በድርድዋ ከንቲባ ላይ ሲያደርጉ የነበሩትን ባለፈ ዲስኮሬን ተመልከት፣ ፕሮፓጋንዳውን ተመልከት። ሀረሪ ላይ የሚደረገው ለኦሮሞ የተቆረቆረ ይመስል ለኦሮሞ ዘራፍ ብሎ ባንዲራ ይዞ ከይ ተነስ እያለ ይፋጃል። ሁሉ ጊዜ ተነስ የሚል እንጂ ኢራፍ የሚል የለም። ለምንድን ነው ይሄ? ሁሉ ጊዜ እኛ ተነሱ ተነስ ንቃ የሚለን እንጂ
እስኪ አስተውል የሚለን አጣን። ስለዚህ የህወሓት ከምርጫ ቦርድ ላይ መዘረሱ ምንም ይሄን ያክል አይደለም። ኢቨንት ነው፣ ተራ ነገር ነው። እንደ ሀገርም አይደለም፣ እንደ ክልል ነው። ተስተካክሎ አሁንም ጠቅላላ ጉባኤ ፔቲሽን ሰብስቦ እንደ አዲስ ፓርቲ መስረት ተመስርቶ መጥቶ መመስረት ይችላል። በተረፈ ግን ሌላ መዓት የትግራይ ክልል ተቃዋሚ ፓርቲዎች አሉ። ህዝብን የሚመጥን የተማረ ኃይል ያሉበት እንደነ አሉላ ሰለሞን አሉ። ከውጭም ከውስጥም ያሉት ቆም ብሎ በውስጣችሁ ያሉት ህወሓቶች ነቅጦ አሁን በትግራይ ብልጽግና አመራሮች ፌደራል ላይ እኮ አሉ። አሁን ፌደራል ላይ መንግስት ሆኖ ሚኒስትር ሆነው ያሉት አሉ። ከተማ እየመሩ ያሉት አሉ። ስለዚህ የትግራይ ብልጽግና ፓርቲ መስርቷል። በዛ ልክ በብልጽግና ነው የሚመራው። ሁለት መንግስት አንድ ሀገር የላትም። ስለዚህ ቀጥለጥ አድርጎ የኢትዮጵያ የፌደራል ህገ መንግስቱ እስኪሻሻል ድረስ ራሳችሁ ያወጡት ረቂቁን ተከፋፍሎ የፌደራል ህገ መንግስት ግን ህዝቡ አምኖበት 27 ዓመት 30 ምናምን ዓመት የተመራበትን የፌደራል ህገ መንግስት ናሽናል ዳያሎጉ አሁን እየተወያየበት አለ። በዛ ልክ ናሽናል ዳያሎግ መንግስት አወያይቶ ሲጨርስ ህገ መንግስት የሚሻሻል ከሆነ ይሻሻላል። በተረፈ ግን እኔ ገዝቻለሁና እኔ አልገዛም፣ እኔ ከሞትኩ ሰርዶ አይብቀል የአህያ እርግማን አስኬድም። ስለዚህ ካሉት ዜጎቻችሁ ካሉት ከሌሎች አጎራባች ብሔረሰቦች ጋር ወጣቶቻችሁን አስተባብሮ ከሌሎች ክልል ወጣቶች ጋር አንድ ላይ አጣምሮ ወደ ስራ ቢያስገቡ መልካም ነው እንጂ ክልልን መብላት የለም። በዛው ወንጀልም ነው፣ ወንጀል ነው። በዚህ ህገ መንግስት በወንጀል መቅጫ ህግ ውስጥ የሀገር መንግስት እያለ ከአገር መንግስት ድንበር ተሻግሮ እንደ አንድ ሀገር መንግስት ሁለተኛ ሀገር መንግስት ከሌላ ሀገር መንግስት ጋር የተለየ እንደ ሀገሪቷ መንግስት ራሱን ቆጥሮ ከኤምባሲዎች ጋር ከተለያዩ መንግስታቶች ጋር ግንኙነት ማድረግ ባንዳዊነት ነው። የባንዳ ስራ ነው። የባንዳዊነት ስራ ደግሞ ትክክል አይደለም። በስትክክል የወንጀል መቅጫ ህጋችን ስራ ላይ ቢውል የህግ በላይነትን ህገ መንግስትንና ወንጀል መቅጫን ህግ ላይ ስራ ላይ ቢያውል መንግስት ቢያስከብር መንግስት ቢያስጠብቅ መንግስት አሁን ከዛም ከዚህም የጎበዘ አለቃ ብድግ እያለ እንደፈለገ የሚፈነጫው ሁሉ አደብ ይይዛል፣ ስርዓት ይይዛል። ውስጡን ማጥራት ብቻ ነው የሚጠበቅበት። መንግስት ውስጡን ያላጠራ ችግር ነው። ይሄን ይመስላል ህወሓትና ኢትዮጵያ። አመሰግናለሁ አቶ ሰኝ። በመጨረሻ ላይ አፍሪካ ህብረት በአዲስ አበባ እንደዚሁም አፍሪካ አውሮፓ እንትኖች አሉ። እስኪ እንዴት አየኸው? ያስቀኛል። አውሮፓኖች በመልካቸው ነው የሚያምኑት፣ አፍሪካኖች በጥንካሬያቸው ነው የሚያምኑት። ሰማይ ራሱ እኮ ቀና ብለህ ሲታየው እኮ ዳመናው ጥቁር ነው። የኛን ጥቁረትን ለምንድን ነው የሚንቁን እነኚህ አውሮፓኖች? ምንም እኮ የፈጠሩት ነገር የለም። እድል ሆኖ ነው እንጂ የአፍሪካ መሪዎችን የአፍሪካ ህዝብን ለመናቅም ስማችን እንኳን ለመጥራትም ምንም አይነት እንትን የላችሁም። ቆራጥ አመራር ስላለን፣ ጀግና መሪ ስላለን፣ የተማረ መሪ ስላለን፣ ወጣት መሪ ስላለን አልተደፈርንም። ኢትዮጵያ አልተደፈረችም። በውስጧችሁ ክቻችን ጠዝጠዛው ይብዛ እንጂ ጠላት አይመጣብንም። ለጠላት በር ቀርቶ ቀዳዳ የማይፈጥር መሪ አለን። ጠላቶች ቢበዙ እንኳን ጥቂት ወዳጆች ከኛ ጋር ናቸው። የኛን መሪ ከኛ ይልቅ ዓለም አውቆታል። የኛን መሪ ዓለም ይፈሩታል። እኛን ያላከበርነው። ስለዚህ ንጉስ በአገሩ አይከብርም የሚባለው ይሄን። በተረፈ ግን እኔ የምልህ አንድ ነገር ልጠይቅህ።
በተለይ የኢትዮጵያ መሪ አሁን ላይ ያለ መሪ ክብር ባይኖረው ነው እንዴ ራሱ በሄደበት አውሮፕላን ከግብጽ እስረኞችን አስፈትቶ ይዘዋቸው ይመጣ? ክብር ባይኖረው ነው እንዴ ከሳውዲ አረቢያ ከአረብ ኤሚሬት ጋር ተስማምቶ ዜጎችን በሙሉ ወደ ሀገር ይመለሱት? ቀጠለ ግን ያ ነገር ቀጠለ ማለት ምን ማለት ነው? ያኔ አንድ ጊዜ ክስተት እንዳይሆን ብዬ ነበር። የአንድ ጊዜ አይደለም። የአንድ ጊዜ ማለት ምን ማለት ነው? እሱ እኮ ሁሉ ጊዜ አየር መንገድ አይሰራም እኮ እሱ አየር መንገድ አይሰራም እኮ ያመላልሰው ትራንስፖርት ሹፌር አረከው እንዴ እሱ እንዴ? የአየር መንገድ ብቻም ሳይሆን ከሀገር የወጣ ቤት በኩል ወደ ሀገር ልግባ ብሎ ወደ ሀገሩ ይመጣል። የጠገበ ደግሞ ሁሉም ተመቻችቶለት እያለ ዘራፍ ብሎ ጎረቤት ላይ ቤት ይይዝና እዛም ሲንከባከብ ሲጠበቅም ዘራፍ ይልና ደግሞ ጭራሽ አገሪቷን ለማፍረስ ከነጮች ጋር ከተለያየ ጽንፈኞች ጋር ገጥሞ በየዘመኑ አንድ ማሳ ነጭ ጤፍ የሚያበቅል ይመስል የሚፎክር አለ እኮ እርጅናውን የማያውቅ ያላመነ ያልበሰለ። ለነገሩ ሴት ሲበዛ ጎመን ይጠነዛል። ሴት በዛ ጎመን ጠነዛ ይባላል። አንድ ድስት ላይ ጎመን ጥድህ 4 ሴት አጠገቡ ከተቀመጡ እሳት የሚቆሰቅስበት የለ ወይ ውሃ የሚጨምርበት የለም። ይገጅባል፣ ይጠነዛል። ወይ በስሎ ያገለግልህ ወይ ጥሬ ሆኖ ከብትን ያላገለግልህ ከንቱ አድርገህ ትተዋለህ። አሁን ከንቱ ፖለቲከኞች ናቸው ዓለም ላይ የተሽከረከሩ የአገሪቷን መሪም አገራችንንም ኢትዮጵያን ካላፈረስን ውለን አናድርም እያሉ የሚሮጡት የለም። እንደዛ አይነት ነገር ከውስጡ መልካም ቴክኒካልን ያስተካክል ነው። እኛ መንግስት ስንተች ህግና የህግ በላይነትን ያስከብር፣ አንድ ሁለተኛ አሳሪ የሆኑትን አዋጆቹን ያሻሽል። የህግ በላይነት ካስጠበቀ አሳሪ የሆነ አዋጅን አስተካክሎ አሰሪ የሆኑ አዋጆቹን ይዘርጋ። ሲስተሚካል ይሁን። የህግ አወጣጦቹ ግልጸኝነት በሆነ ሁሉን ያማከለ ናሽናል ዳያሎጉ ሊረዱ የሚችሉትን ገፍቶ ሊያርዱ የሚችሉትን ሰብስቦ ነው ያለ። ናሽናል ዳያሎጉ ላይ ተቃውሞ አለኝ። መሪዎችም ተመርማሪዎችም ተመሪዎችም ተሰብሳቢዎችም ትክክል አይደለም፣ በሴራ የተመለመሉ ናቸው። ህግ ላይ ስለሌለ ነው እንጂ በህግ ላይ ቢኖር ኖሮ ያስከስሳቸዋል። ትክክል አይደለም፣ አግባብ አይደለም። በመንደርተኝነት በጎጥ በዘር በአካባቢያዊነት በትውውቅ በስልጣን በአካባቢ በማንነት አብሮ በጠጣ አብሮ በበላ እዚህ ላድርግ መሰለኝ እዚህ ላሳተፍ መሰለኝ ብሎ በመሰብሰብ አገር አይመራም። አገር አይመራም። ፋውል ትበላለህ፣ ፋውል ይገባባል። ተጠንቀቅ ነው ምልክ። ተጠንቀቅ፣ ጥሩ አይደለም። ተጠንቀቅ፣ ቆም በል፣ ሁለት ያስብ፣ አንዴ ተናገር። በዚህ በአዋሽ ብትሄድ በዚህ በምዕራብ ደቡብ ኦሮሚያ ብትሄድ ሌመን የምትባል አካባቢ ደርስ በዚህ ከተጂ አዝጎሪ ተጂ አልፈ ወደ ውስጥ ግብት መከራ ነው። ሰበታ ትፈራለህ። ከተማ ውስጥም ራሱ ትፈራለህ። ማን አንግ እንደሚያደርግ እዚህ አሸዋ ሜዳ ትፈራለህ። ወዳጄ ማን እንደሚይዝ አታውቅም። ስለዚህ ይሄ መስተካከል አፈና ቀጥሎበታል። አፈናው ስለቀጠለበት አፈናውን ያስተካክል። ህግ በላይነት ይጠበቅ። የዜጎች ሰላም የህዝቦች ደህንነት ይጠበቅ። ዘርፈ ብዙ ጉለቶች አሉ። መንግስት ልማትን እያለማ ነው። አዎ ጥርጥር የለንም፣ እያየን ያለ ነው። እኛ ራሳችንም እናለማለን አብረንም። እሱን ለማገዝ እኮ ነው፣ እሱን በማገዝ እኮ ነው እየሮጥን ያለ ነው። እየፈጋን እየተጋን ቀን ተለሊት እየሮጥን ያለ ነው። በስሩ ሆኖ ፔሮሉን ፈርሞ የሚበሉት ግን እሱን እየቦረቦሩ እየበሉ ናሉት። የገደለው ባልሽ የሞተው ወንድምሽ ምን ይሻልሽ የሚባል ነገሮች አደገኝነቱ ከፍ። ስለዚህ እኛ ከዛም ከዚህም እየጠበቅን ያለ ነው።
እኔ ከሁሉም ውስጥ ከአፍሪካ ህብረት ስብሰባ ላይ አንበሳው መሪ ተብሎ ተሰይሟል። የደቡብ አፍሪካ መሪው ነው። ልክ ትራምፕ ማዕቀብ ጥያለሁ ብሎ ሲል እሱም ከዚህ ማዕቀብ ጣለ። አፍሪካ መሪዎች በሙሉ ተባብሮ በአንድ አፍ ሁሉም ከአፍሪካ ውስጥ ምንም ነገር ወደ አሜሪካን እንዳይሄድ በጋራ ቢያድሙ ማዕቀብ ቢጥሉ ቢያውጁ በእርግጠኝነት ነው የምነግርህ ሀሳቡን መቀየር አይደለም ኢትዮጵያ መጥቶ ትራምፕ ይንበረከካል። ደግሞም ያደርጋሉ። ሽታው አለኝ ይሸታል። አፍሪካኖች አንድ ሆኖ በአሁኑ ድምዳሜው ላይ ለ10 ቀን እንድል የሚቀጥለው አጠቃላይ የአፍሪካ መሪዎች ትላንትና ጨርሰዋል። ከዛሬ ጀምሮ ደግሞ አለ ለ10 ቀን ነው የሚቆየው። ለ10 ቀን የሚቆየው ላይ ይሄ አፍሪካ ጦር መሪዎች የጋራ ጉባኤ አለ የመጨረሻው አለ። እሱ ምን ወስኖ ነው የሚወጡት? ምን ቅድመ ዝግጅት አድርገው ይነሳሉ? አይዶን ነው። እሱን እንጠብቃለን ማለት ነው። እሱን ጭምር የውጭ ጉዳይ ሚኒስትሮችን ጉባኤ ዛሬ ጀምራል። የገንዘብ ሚኒስትሮች ይጠበቃል አለ። የጦር መሪዎች ጠቅላይ ጦር አዛዦች የሀገራቶቹ እና እንዲሁም የፒስ ሰላም ሚኒስትሮች የጋራ ጉባኤ ይካሄዳል። ከዛ በኋላ አፍሪካኖች በጋራ መሪዎቹ ምን አይነት አጀንዳ አቋም ይዞ የጋራ መግለጫ ያወጣሉ የሚል ነገር እንጠብቃለን። እሺ አቶ ሰኝ በጣም እናመሰግናለን ሰጣሃን ማብራሪያ። እስቲ የመጨረሻ የሳምንቱ መልእክት አስተላልፍልና የምንሰናበት ይሆናል። አመሰግናለሁ። እንግዲህ ያው በየሳምንቱ የምናስተላልፍላችሁ መወያያ ርዕሶቻችን እንደተመቻችሁ ወይም ደስ እንዳላችሁ በኮሜንትና እንዲሁም በተለያዩ መልእክቶች በውስጥም በውጭም እየደረሰን እንገኛለን። አመሰግናችኋለሁ፣ እናመሰግናችኋለን። ከዚህ ጋር ተያይዞ ግን የምነግራችሁ ነገር ቢኖር ምንድነው፣ አሁንም አንዳንዶቻችሁ እባክህን ጉድጓድ አትቆፍር፣ ምንም ላተክልበት ጉድጓድ አትቆፍር፣ የሚገባበት ሳታቅ ማን እንደሚገባበት አታቅም፣ ነገር ግን ትቆፍራለህ፣ ውስጡ ሆነ ትቆፍራለህ። የምትቆፍረው ግን ለሰው ነው፣ ለጠላትህ ነው። ጠላቴ ብለህ የምትለው ደግሞ ወዳጅህ ነው፣ ለወንድምህ ነው። ለምንድን ነው የምትቆፍረው? ለምን እንደዛ ታደርጋለህ? አንድ ነገር ልንገራችሁ። አንድ ጊዜ 2 ጎረቤታሞች ነበሩ ይባላል። በድንበር ይጣላሉ። በሀገር ሽማግሌ ተለያዩ። ድንበር በመሃላቸው ተፈጠረ። በር ግን በአንድ ነው የሚወጡት፣ መንገድም በአንድ ነው የሚጠቀሙት። አንደኛው በጣም ተንኮለኛ አንደኛው ጎረቤቱ በጣም ተንኮለኛ ቂመኛ ነው። አንደኛው ደግሞ እየተገፋ የሚተው ነው። 2 ቆፍሮ ውሃ አውጥቶ 1000 ሰው ቆፍሮ ያልወጣለት አንድ እሱ ሲቆፍርለት ሲሄዱ ሲቀሙት፣ ሁለተኛ ሲቆፍር ሲያወጣ ሄዶ ሲቀሙት፣ ሶስተኛ ላይ ሲቆፍር ሲያወጣ ፈጣሪ ወይ የኔ ስራ ልፋት ነው ወይ ውሃ ብቻ ማውጣት ነው ወይ ብሎ ሲል ቆፍር ስንቱ ቆፍሮ ያላገኘ አንተ ቆፍረ አውጥተ ለሌሎች ከበቃ መጨረሻ ላይ ካሳክ ልዩ ይሆናል። በአንተና በጠላቶች መካከል ትልቅ ገደል ፈጥራለሁ። የሚመጡት ሁሉ እዛ ገደል ይገባሉ፣ ነገር ግን አይወጡም፣ አታያቸውም። ላታያቸው በመካከል ርቀት ያለው ድንበር ፈጥርላለሁ ብሎ ቃል ገባለት። ይቆፍራል። አንድ እሱም በለ ከሁለቱ አንደኛው ጓደኛ ጎረቤት ሁሌ አንደኛው ትጉ ነው፣ ይሰራል፣ ይጥራል፣ ያገኛል፣ ይለፋል። እንዲሁም ደግሞ የወደቁትን ያነሳቸዋል፣ የተራቡትን ያበላቸዋል፣ የተቸገሩትን ይረዳቸዋል፣ የዳሩትን ያለብሳቸዋል። አንደኛው ደግሞ ለራሱም አይሰራም፣ ሰውንም አያሰራም፣ ቁጭ ብሎ ጉድጓድ መቆፈር ነው። አንድ ቀን መውጫ መግባው በዚህ ነው ቆይ ብሎ ጉድጓድ ቆፍሮ ውስጡ ቆሞ ለሽንት ቤት እየቆፈረ ይሁን ለውሃ ከርሰ ምድር እየቆፈረ ይሁን አልታወቀም፣ ግልጽ አልሆነም። እዛ ቦታ ላይ
ውስጡ ቆሞ ሲቆፍር አንድ ቀን መልአክ መጣበት እና ስለምንድን ነው የምትቆፍረው ሲል አንድ ጎረቤቴ ያለ በዚህ ያልፈዋል ሲመለስ እዚህ ውስጥ ገብቶት ሞቶ ሊቀብረው ነው። ጎረቤቴ ሁሌ ነው የሚሰራው ከኔ እያደገናል ተጣልተናል ብሎ ሲል የሚገባበትና የሚቀበርበት ሳታውቅ ይሄን ሁሉ ለምን ቆፈርክ? ትምህርት ትሆን ዘንድ አንተው ቅርብበት ብሎ ቀበረው። ያ የተቆፈረለት ጠላቱ ሲመለስ መልአኩ ጉድጓዱን ደፍኗል። በቆፈረለት ሰውየው አናት ላይ ተራምዶ ወደ ቤቱ ገባ። እርሱ ግን እባክህ ማረኝ ሲል ከአንገት በላይ አውጥቶ ህዝብን አስወጥቶ ንስሐ እንዲገባ እንዲናገር ኃጢአቱን እንዲናዘዝ አደረገ። አንተም እንደዛ ሰውዬ እስክትዋረድ ለምንድን ነው ጉድጓድ የምትቆፍረው ድንጋይ የምትፈነቅለው? ለምን ምን ችግር አለ ብትሰራ? ስራ አልሰራም፣ ብላ አልበላም፣ ተኛ አልተኛም፣ ተቀመጥ አልቀመጥም፣ ሂድ አልሄድም፣ ቁም አልቆምም። እሺ ምን ይሻል ወንድሜ? ቀልጤ ልታልቅ ነው ወይስ ምን ልትሆን ነው? ግራ ነው የምታጋቡኝ እኮ። ለምን ስለ ሰው ትቆፍራላችሁ? ለምንድን ነው ስለ ሰው የምታወሩት? ሐሜተኛ ምን ያደርጋል? ኦሮሞ አንድ ነገር ይላል፣ ጎመቱን ቀያባ ናልቱ ይላል። ለምንድን ነው አንተ ዝም ብለህ የምትነፍገው? ንፉጋቱን ንፉገኛ ሰው የእናት አባቱን ርስት አይወርስም። ጠፊ ነህ፣ አመድ ነህ። እየበላ ከላይክ ላይ አመድ ይዘንባል። እየለበስክ ከላይክ ላይ ልብሱ ይሸታል። አዲስ ልብስ ለብሰህ ትገማለህ። አዲስ ጫማ ማድረግህ ትሸታለህ። ጥሩ ነገር የምትናገር ትመስላለህ፣ ነገር ግን ንግግርህ ይመራል፣ ትቆመጥጣለህ። ጥሩ የጻፍክ ላንተ ጀብዱ የጻፍክ ይመስላል፣ ነገር ግን ጽሁፎች ሁሉ ለማንበብም አይመቹም። ሁላችሁም እስኪ አወቃችሁና ብዙ ነገር አታድርጉ። ቆም በል፣ ግራ ቀኝ ፊት ኋላ ተመልከት ብቻ ማለት ነው። ከላይ ቀና በል፣ የፈጠረህን እግዚአብሔርን ወይም ዋቀን ወይም ረቢ አላህን አስብ። ዝቅ በል፣ ለፋ ወይም መሬት ወይም ዱንያን አስባት። ነገ ትበላለች፣ ዛሬ ትበላታለህ፣ ላው ላይ ትሄዳለህ። ጥቂት ሰጥተህ ለብዙ አትጠይቅ። ጥቂት ሰጥተህ ብዙ አትጠይቅ። ለተለያየ ነገሮች የምትጠይቁኝ ጥያቄዎች ለጠየቃችሁኝ ጥያቄዎች መልሱ በዚህ ውስጥ ካልተመለሰላችሁ በአካል መጣችሁ ጠይቁ። በተረፈ ግን ለሰው ልጅ ሁሉ ክፉ አትሁኑ፣ ክፋት አትስሩ። ክፋት የሚሰራ ሰው በክፉ ነው የሚሞተው፣ ጥሩ አይደለም። ጀግና በደካማ ነው የሚሞተው። ደካማ ግን በጀግና ይሞትና የጀግንነትን ቦታ ይይዛል። ተቃራኒ አትሁኑ። አንተ እኮ ጀግና ነህ ጎበዝ፣ ለምን ድንጋይ ላይ ቁጭ ብለህ ትውላለህ? አንተ ጀግና ነህ እኮ ጎበዝ፣ ለምን ቡና ጠጥ ወንበር ላይ ለምን ሱሪ እስኪቀደድ ድረስ ትውላለህ? መሳለጫ ለምን ትሆናለህ? መነጋገሪያ ለምን ትሆናለህ? ተነስ፣ ንቃ፣ እጅ ለእጅ ተያይዘን እንስራ። ከዳይነት ቀንበር ስር እንውጣ፣ እንላቀቅ። ከማይሆን አስተሳሰብ ተላቀቅ። በጎጥ አትመን። ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን፣ መሀል ምናምን ሸዋ ቀበርጥሶ እያልክ እርስ በርስ እየተቦጫጨክ እየተባለ ጊዜ ያልፎባል። ጊዜ ወርቅ ነው፣ ተጠቀምበት። ከተጠቀምክበት ወርቅ ነው፣ ካልተጠቀምክበት ግን አንተ ለራሴ ጊዜንም ለይተህ አታውቅም። ባለ ጊዜም አትባባሉ። በተቻለ መጠን በርቱ፣ ጠንክሩ፣ ስሩ። ሰርታችሁ የምታገኙት በረከት ይሁንላችሁ። ሰርቃችሁ የምታገኙት ግን ትል ይሁንባችሁ። ሰውን አታሸማቀቁ። ለማሸማቀቅ የርድክ ነገር ግን ተሸማቀ ትገባለህ። ለምን አንዴ ከተሸማቀቅ፣ ሁለቴ ከተሸማቀቅ፣ ሶስተኛ ለምን ትደግማለህ? ይሄ ምን አቃጠላ? እሳት። ይሄስ እሳት። ይሄስ አቃጠላ አይታል። በዚህ ለምን ደገምክ እንደሚባለው ጥንቃቄ አድርግ። ዋ አሁንም እደግማለሁ፣ ዋ ለመጨረሻ ጊዜ እነግራችኋለሁ። ምረት ላልሰጣችሁ ዋ። አመሰግናለሁ። በጣም እናመሰግናለን አቶ ሰኚ ለመልእክቱ። ውስን ካለህ ጊዜ አንጻር ስቱዲዮ መጥተህ ለሰጠህ ማብራሪያ ከልብ እናመሰግናለን። ይህ ፕሮግራሞቻችን ቶሎ እንዲደርሳችሁ ጨፌ ሚዲያን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። የሳምንት ሰው ይበለን። ቸር ሰንብቱ።